ሥርዓተ ቀብራቸው በታላቁ ደብረ ሊባኖስ ገዳም ይፈጸማል። የቅዱስ ሲኖዶስ ጽሕፈት ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸውን ቤተ ክርስቲያኗ አሳውቃለች። የቅዱስ ሲኖዶስ ጽሕፈት ቤት የብፁዕ አቡነ ዕንባቆም ሥርዓተ ቀብር ነገ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማል ብሏል። ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተ ክርስቲያኗ ውስጥ በተለያዩ የኃላፊነት ቦታዎች ላይ በመመደብ ተልዕኳቸውን ሲወጡ እንደቆዩ ተገልጿል። በበርካታ የአሜሪካ ግዛቶች ውስጥ በተከሰተው እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ምክንያት በተለያዩ ቦታዎች የሰዎች ሕይወት እየጠፋ ነው ተባለ። ካለፈው ሳምንት ማብቂያ ቀናት አንስቶ በአሜሪካ ባጋጠመው የበረዶ ወጀብ ምንም እንኳን የአንዳንዶቹ ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ቢያንስ 14 ሰዎች በተለያዩ ግዛቶች ውስጥ ሞተዋል። የቴኒሲ ግዛት ባለሥልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን አረጋግጠዋል። ከበረዶው ወጀብ ጋር በተያያዘ የ2 ሰዎች ሞት በሉዊዚያና ግዛት ውስጥ ተመዝግቧል። ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይም ከቅዝቃዜው ጋር የተገናኘ ሊሆን እንደሚችል ፖሊስ ገልጿል። ቴክሳስ ውስጥ አንዲት የ16 ዓመት ታዳጊ በረዶ ላይ ስትንሸራተት በገጠማት አደጋ ሕይወቷ አልፏል። ማሳቹሴትስ ውስጥ አንዲት ሴት በረዶ ተደርምሶባት ሞታለች። ካንሳስ ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታ ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም ኒውዮርክ ውስጥም 5 ሰዎች ሕይወታቸውን አጥተዋል። በሌላ በኩል አሜሪካንን በመታት በሰሞነኛው ከባድ በረዶ በሜይን ዝጋት 8 ሰዎችን ያሳፈረ የግል ጄት ባንጎር ከተባለ ዓለም አቀፍ አየር ማረፊያ ሲነሳ ተከስክሷል። የተሳፋሪዎቹ ሁኔታ እና ማንነት ለጊዜ አልታወቀም። በአሜሪካ ያለው ሁኔታ ለአየር ትራንስፖርትም ፈተና ሆኗል። የኢትዮጵያ አየር መንገድን ጨምሮ ሌሎችም አየር መንገዶች በአሜሪካ ባለው መጥፎ የአየር ጸባይ የተነሳ በረራዎችን ሰርዘዋል። በሺዎች የሚቆጠሩ በረራዎች ነው የተሰረዙት። መረጃው ከቢቢሲ ነው የተገኘው። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።